ወንድሜ እህቴ እነሆ አሁንም ሌላ እድል ተሰጠን። ከኛም የሚጠበቀው መነሳት ነው። ቆርጠን ከሱ ሳይሆን ወደሱ ወደ አላህ ለመሸሽ እንፍጠን። ወሩ መሰናበቱ አይቀርምና እናትርፍ ሳያመልጠን። نبي من أنبياء الله عز وجل ከአላህ ነቢያቶች አንድ ነው። አላህ ዘንድ ከፍ ያለ ደረጃ ያለው በጌታውም ዘንድ ታላቅና የተከበረ ሰው ነው። ዑለሞች ስለ ተልእኮው ዘመን ተለያይተዋል። ከአደም ዓለይሂ ሰላም በኋላ በሰው ልጅ ታሪክ መጀመሪያ ላይና ከኑህ በፊትም ነበርን ወይንስ ከእስራኤል ልጆች ነቢያት አንዱ ነበር? ምክንያቱም ኑህ ዓለይሂ ሰላም ከመልእክተኞች የመጀመሪያው ነው። أما هذا النبي فهو إدريس عليه السلام ይህ ነቢይ ኢድሪስ ዓለይሂ ሰላም ነው። ቁም ነገሩ ያለው በታሪኩ ውስጥ እንጂ በተልእኮው ጊዜ አይደለም። አላህ ስብሓነሁ ወተዓላ ኢድሪስን ዓለይሂ ሰላም ወንጀልና ኃጢአቶች መስራት ወዳበዙ ህዝቦች ነበር የላከው። ወደ አላህም ስብሓነሁ ወተዓላ ጠራቸው። አላህም ጥበብንና ዕውቀትን ሰጠው። በብዕር ለመጀመሪያ ጊዜ የጻፈው እሱ ነው ተብሏል። የሂሳብ ጥናትና የስነ ፈለክ ሳይንስን ተምሯል። ፈረስን ለመጀመሪያ ጊዜም የጋለበው እርሱ ነበር ይባላል። ይህ ሁሉ በአላህ ዘንድ የታወቀ ነው። ነገር ግን አላህ ስብሓነሁ ወተዓላ ታላቅ ዕውቀትን ሰጠው። እሱም ህዝቡን በታላቅ ትዕግስት የታገሰው ኢድሪስ ነው። ቁርአን ምን ይላል? وإسماعيل وإدريس እስማዒልንም ኢድሪስንም ذُل ክፍልንም አስታውስ፣ ሁሉም ከታጋሾቹ ናቸው። ኢድሪስ ዓለይሂ ሰላም ለህዝቡ ባሳየው ትዕግስት አላህ ስብሓነሁ ወተዓላ መሰከረው። ህዝቡን ወደ ጌታው በመጥራት ብዙ ታግሷል። አላህም ስብሓነሁ ወተዓላ ለኢድሪስ ታላቅ ዋህይ ገለጠለት። ምናልባትም ይህ አይነት ችሮታ ለማንም ያልተገለጠም ሊሆን ይችላል። ኢድሪስ ሆይ ስራህን እንደ ሰዎች ሁሉ ስራ በየቀኑ ወደኔ ከፍ አደርገዋለሁ። የሁሉም ሰዎች ስራ ከፍ ሳደርግ በሰሩት መልካም ስራ ሁሉ ልክ ለአንተም ይኖርሃል። የሁሉም ሰጋጆች ስግደት፣ የጿሚዎች ጾም፣ የዛኪሮች የተስቢህ አድራጊዎች ምንዳ ሁሉ ለነቢዩላህ ኢድሪስ ዓለይሂ ሰላም ይጻፍለታል። ይህም ሁሉ የሆነው ኢድሪስ ዓለይሂ ሰላም አላህ ዘንድ የላቀ ደረጃ ስለነበረው ነው። ኢድሪስም ይህንን በጎነት ባወቀ ጊዜ እና ሚዛኑ በታላቁ አላህ ዘንድ ሲከብድ አንድ መልአክን አነጋገረ። ኢድሪስ ዓለይሂ ሰላም የሚያናገረው መልአክ ነበረው። እናም ይህ መልአክ የኢድሪስ ቅርብ ወዳጅ ነበር። እሱ ወዳጅ የኢድሪስ ተወዳጅ ባልደረባ ነበር። قال ما رأيك أن تكلم لي ملك الموت ኢድሪስም እንዲህ አለው፣ የሞት መልአክን ብታናግርልኝ ምን ይመስልሃል? እርሱም ስለምን ላነጋግረው አለ። ሞቴን እንዲያዘገይልኝ አማላጅ ሆነህ የሞት መልአክን ጠይቅልኝ። እርሱም ሞትህን ለማዘግየት ለምን አስፈለገ አለው። ምክንያቱም የሥራዎች ሚዛን በየቀኑ በአደም ልጆች ሥራ ልክ ክብደቱ እየጨመረ ነው አለ። ከዚያም መልአኩ እንዲህ አለ፣ ከኔ ጋር መጥተህ ወደ መልአከ ሞት አብረን ሄደን ለምን አናናግረውም? ከዚያም በመልአኩ ክንፍ ላይ በመሆን ወደ ሰማያት ጉዞ ጀመሩ። ይህ ማድረግ ነው። አንዳንድ ነቢያት እንዳረጉት ነቢዩላህ ኢድሪስ ዓለይሂ ሰላም አረገ። ከዚያም ወደ መጀመሪያው ሰማይ ደረሱ። ሁለተኛው፣ ሶስተኛው፣ አራተኛውም ድረስ ደረሱ። إلى السماء الرابعة فإذا بملك الموت نازل አራተኛው ሰማይ ላይ ሲደርሱ የሞት መልአኩ ሲወርድ አይቶት ሰላምታ አቀረበለት። እሱም ሰላምታውን መለሰለት። ማን ነው ካንተ ጋር ያለው አለው። ኢድሪስ ነው። ምን ፈልጎ ነው አለው። እርሱም መልካሙ ሥራውና ምንዳው እንዲበዛለት ዕድሜውን እንዲረዝምለት ለመጠየቅ ነው አለው። መልአከ ሞትም ለአላህ ጥራት ይገባው አለ። በጣምም ተገረመ። ምን ሆንክ አሉት። እርሱም የባሪያዬን የኢድሪስን ነፍስ በአራተኛው ሰማይ ውሰድ ብሎ ጌታዬ ላከኝ። إدريس في السماء الرابعة فقلت في نفسي سبحان الله አልኩ ለራሴ ክብር ለአላህ ይሁን፣ ኢድሪስን ነፍሱን እወስድ ዘንድ በአራተኛው ሰማይ እንዴት ላገኘው እችላለሁ? ቁርአኑ ምን ይላል? ማንኛይቱ ነፍስም ነገ የምትሰራውን አታውቅም። ማንኛይቱ ነፍስም በየትኛው ምድር እንደምትሞት አታውቅም።
ከዚያም ወዲያውኑ እዛው እንዳለ ነፍሱን ወሰዳት። እንደሚባለው ኢድሪስ አለይሂ ሰላም እዚያው በአራተኛው ሰማይ ላይ ሞቶ ነፍሱም እዚያው ናት። አላህ ያውቃል። ቁርአኑ ምን ይላል? በመጽሐፉ ኢድሪስንም አውሳ፣ እርሱ እውነተኛ ነብይ ነበርና ወደ ከፍተኛም ስፍራ አነሳ ነው። ሁሉም ነቢያቶች አይደሉም ያረጉት። ለዚህም ነው ነቢያችን አለይሂ ሰላቱ ወሰላም ባረጉ ጊዜ የተወሰኑትን ነቢያት ያገኙት። ኢድሪስ በአራተኛው ሰማይ ላይ አገኙት? አዎን አገኙት። ሰላም ሳሉት? አዎን። ሰላምታውንም መለሰ። ኢድሪስ አለይሂ ሰላም እንዲህ አለ፣ አንተ ደግ ወንድም እንኳን ደህና መጣህ፣ አንተ መልካም ነብይ እንኳን ደህና መጣህ። እነኛ የአላህ መልእክተኞች ናቸው። አላህም አንዱ በአንዱ ላይ ያበላልጣል። በኑ እስራኤል انتشروا في الأرض የእስራኤልም ልጆች በምድር ተስፋፉ፣ በእርሷም ተበታተኑ። በመካከላቸውም ግፍና በደል ተንሰራፍቷል። ከዳውድ አለይሂ ሰላም መንግስትና ከሱሌማን አለይሂ ሰላም መንግስት በኋላ ነቢያት ተሰራጩ። በህዝቦች ላይ ጥፋት በተስፋፋ ቁጥር ለማስታወስና ለመገሰጽ አላህ ነቢይና መልእክተኛን ይልክላቸው ነበር። ከእስራኤል ልጆች ከተሞች ባንዱ ንጉስ ነበር። ይህ ንጉስ አማኝ ነበር፣ በርሱም የተወሰነ ጽድቅ ነበረው። ነገር ግን ህዝቡ አመፀኞችና ክፉዎች ነበሩና አላህ Subhanahu Wa Ta'ala ሸዕያ የተባለውን ነቢይ ወደ እነርሱ ላከ። فأرسل الله عز وجل إليهم نبيا اسمه شعيا ይህ ነቢይ ይህንን ንጉስ ይመክር ነበር። እነዚያን ሰዎችም እየመከረና ስለ አላህ Subhanahu Wa Ta'ala ያሳስባቸው ነበር። ነገር ግን አንሰማም አሉ። في بابل كان هناك ملك اسمه سنحاريب በባቢሎን ውስጥ ሰንሐሪብ የሚባል ንጉስ ነበር። ጣዖታትን፣ ሐውልቶችንና እሳትን ያመልኩ ነበር። ይህም ሰው ቦኽተነስር የሚባል አገልጋይ ነበር። ይህ ቦኽተነስር የተባለው ከባሪያዎቹ አንዱ ነበር። ቀስ በቀስ አቀረበው። ከእስራኤል ልጆች መካከል አንድ ሰው ይህ ቦኽተነስር የተባለው ሰው በእስራኤል ልጆች ላይ ከባድ ግድያ እየፈጸመ በተደጋጋሚ በህልም አየ። ወደ ባቢሎንም ሄደ። ወደ ባቢሎን የሄደው እንግዲህ እስራኤላዊ ነው። إسرائيلي سافر إلى بابل وجلس أياما يبحث عن هذا الرجل በህልሙ ያየውን ሰው እስኪያገኘው ድረስ በሚስኪኖች ሰዎች መሃል ሲፈልገው ለቀናት ተቀመጠ። አገኘው። ከዚያም ስለ ስራው ሲጠይቀው በንጉሱ ቤተ መንግስት አገልጋይ እንደሆነ ነገረው። ከዚያም እርሱን ሲረዳ ከሱ ጋር ቆየ። ቦኽተነስር ተገረመ። ለምን ይህንን ሁላ ታደርጋለህ አለው። እሱም ገንዘብ አልፈልግም ካንተ፣ ነገር ግን አንድ ነገር ቃል ግባልኝ አለው። ምንድነው እሱ ሲለው ለወደፊት ንጉስ ሆነ ምድርን ስታስተዳድር በጎ ዋልልኝ አለው። تحسن إلي فضحك قال أنا الخادم أملك ቦኽተነሰርም ሳቀ። እኔ ድሃው የቤተ መንግስቱ አገልጋይ የሆንኩት ምድር የማስተዳድር ንጉስ ባንዴ እያለ ይስቃል። ነገር ግን ይህ ከሆነ ጥያቄህን ተፈጻሚ ያደርግልሃለሁ አለው። ቀናት አለፉ። ሰንሐሪብም ቤተል መቅዲስንና ፍልስጤምን ለመውረር አቀደ። ምድርን እንዲቃኙ አንዳንድ መልእክተኞቹን ላከ። ከነዚህ መልእክተኞች አንዱ ቦኽተነስር ነበር። የቦኽተነስር ዝና ቀስ በቀስ በባቢሎን ደረጃው ከፍ እያለ መጣ። ሰንሐሪብ 4000 ወታደሮችን ልኮ አንዳንድ መንደሮችንና ከተሞችን አወደመ። ምርኮውን ወስደው ወደ ሰንሐሪብ ተመለሱ። ፍልስጤምን እና ህዝቦቿን ለመውጋት ያለው ፍላጎት ጨመረ። በዚያን ጊዜ የአላህ ነቢይ ወደዚያ ንጉስ መጣ። እርሱም ታሞ ነበር። እንዲህም አለው፣ وكان قد مرض قال له إن القوم يعدون ህዝቡ ሊዋጋህ ትጥቁን አስሯል። አንተም በዚህ በሽታ መሞት አይቀርምና አንተን ሊተካህ የሚችልና ሰንሐሪብንና ሰራዊቱን ሊዋጋ የሚችል አዲስ ንጉስ ሹምልን አለው። እሱም በፍጹም አለ። ከዚያም እጆቹን ወደ ሰማይ ከፍ አድርጎ ዱዓ አደረገ። ለነቢዩ ወህይ ወረደለትና አላህ Subhanahu Wa Ta'ala ለንጉሱ እድሜ እንደጨመረለት አሳወቀው። ሰንሐሪብ በበኩሉ 10,000 የሚያክልን ሰራዊት አዘጋጀ። 100,000 600,000 ተብሏል። አላህ ነው የሚያውቀው። ፍልስጤንና ከባቢዋን መውረር ይፈልጋል። በሰንሐሪብ መሪነት ሰራዊቱ ተጠጋ። ንጉሱና ነቢዩላህ ሸዕያና ወታደሮቻቸው ወዳሉበት ተጠጉ። የነኚህ ሰራዊት በጣም ትንሽ ነበር። ምን ያድርጉ? ምን ይስሩ?
የአላህ ነቢይም ወደ አላህ እንዲጸልዩ ጠራቸውና እጃቸውን አንስተው ወደ አላህ ተማጸኑ። ንጉሡም ከነሱ ጋር ሊጸልይ ተነሳ። አላህም ወታደሮቹን ከሰማይ አወረደ። የሰንሐሪብ ጭፍሮች ደዌ ያጠቃቸው፣ ሁሉም በአንድ ሌሊት ጠፉ። فهلكوا جميعا في ليلة واحدة በማለዳ ከእንቅልፋቸው ነቅተው ከሰንሐሪብና ቦኽተ ነስር እንዲሁም የተወሰኑ አባላቶቹ ብቻ ሲቀሩ ሁሉም አልቀዋል። የእስራኤልም ልጆች መጡና ማረኳቸው፣ ወደዚያ ንጉሥም ወሰዷቸው። ነቢዩም ከጎኑ ነበር። ከዚያም ምድር እንዲዞሩ በማድረግና በማሰቃየት ሰዎችም እንዲመለከቷቸው እያደረጉ ያዋርደዋቸው ነበር። ከመካከላቸውም ቦኽተ ነስር ነበር። ከዚያም ፈተዋቸው፣ ወደ ባቢሎን እንዲመለሱ አደረጋቸው። وأرجعهم إلى بابل وبعد أيام ከጥቂት ቀናት በኋላ ያ ንጉሥ ሞተ። የሕዝቡም ጭቆና፣ ኢፍትሐዊ ድርጊት እና ኃጢአት ጨመረ። ከዚያም ነቢዩላህ ሻዕያ ጠራቸው። እነሱም አመጹበት። ከነርሱ ሊሸሽ ቢሞክርም ነገር ግን ይህን የአላህን መልእክተኛ ገደሉት። ቁርአኑ ምን ይላል? ነፍሶቻችሁ በማትወደው ነገር መልእክተኛ በመጣላችሁ ቁጥር ከመከተል ትኮራላችሁን? ከፊሉን አስተባበላችሁ፣ ከፊሉንም ትገድላላችሁ። የአላህ ነቢይ ሻዕያ ከሞተ በኋላ በእስራኤል ልጆች ላይ ኃጢአትና በደል በዛ። ቦኽተ ነስር በተመለከተም ዝናው በጣም ከፍ አለ። በባቢሎንም ኃይለኛ መሪ ሆነ። እሺ ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች ኢንሻአላህ እንግዲህ እንደሰማችሁት ነው ማለት ነው። አንዳንድ ጊዜ ለዲናችንም ቦታ ብንሰጠው ለሃይማኖታችን የፈለገ ሰው ያዳምጠው፣ ያልፈለገ ሰው ደግሞ ሌላ ዘፈኑን ሌላ ማላዓይኒ ነገሩን ሼር ያድርግ። አጅሩን ደግሞ ያው አላህ ሱብሓነሁ ወተዓላ እያንዳንዳችን በሰራነው ስራ ነው የምንመነዳው። ያልሰራነው ወይም ደግሞ ያላደረግነውን ድርጊት አይጻፍብንም ማለት ነው። ስለዚህ አንዳንድ ጊዜ ለዲናችን ሃይማኖታዊ ነገሮችን እስኪ አሁን ኢድሪስ የሚባል ነብይ አለ፣ ሹዓይብ የሚባል ነብይ አለ። በመቼ ክፍለ ዘመን ነው? ስንት ማናቃቸውና ቁርአን ላይ ያልተገለጡ ብዙ ነብያቶች አሉ። በሐዲስ የተነገረን ቁርአንም ላይ እንትን ያላሉ ማለት ሐዲስ ላይ ተብራርቶ ያለ ማለት ነው። ግን እነሱን እንኳን አናቅም ማለት ነው። ሌላው ይቅርና እንደው ታላቁ ነብዩ ሰለላሁ ዐለይሂ ወሰለም ነብዩ መሐመድን ቤተሰቦቻቸውንና ባልደረቦቻቸውን ልጆቻቸውን እነማን ናቸው ቢባል ብዙዎቻችን አናውቅም ማለት ነው። የነብዩ ሴት ልጆች ስንት ናቸው? የነብዩ ወንድ ልጆች ስንት ናቸው? ማን ናቸው ስማቸው? በፍጹም አናውቀው ብዙዎቻችን ማለት ነው። ሙስሊም ነን፣ እንሰግዳለን፣ እንጾማለን፣ በቃ ሁሉ ነገር እናደርጋለን። ግን አንዳንድ ጊዜ ደግሞ ለዲናችን ማወቅ ያለብንን ነገር ግዴታ ማወቅ አለብን። ስለዚህ ወንድሞቼ እህቶቼ እንደው አመጣው ወሰደው ያን ስለ ፖለቲካው ስለ ሌላው እንትን ከምንል አንዳንድ ነገሮችን ብንማማርበት ቻናላችንን ለኸይር ነገር ብናውለው አላህ ሱብሓነሁ ወተዓላ ያዘንልን ቀን አናውቅም መቼ እንደምንሞት ማለት ነው። በፓስወርድ ቆልፈን ቻናላችንን ማንም ሳይከፍተው እኛ ብንሞት ብዙ ነገሮችን ብዙ ሐራም ነገሮች ተሰርተው እዛኛው ሀገርም እንዳንጋለጥበት በሐራም ያሉ ቪዲዮዎችን ማጥፋት፣ መልካም ነገሮችን ሸር ማድረግ እና ኢንሻአላህ በጣም ደግሞ ለሌላው ነገር ለሙዚቃው ለፈሳዱ ነገር ቢሆን ሸር ላይክ ማድረጋችን ብዙ ነገር እናደርጋለን።
አሁንም ይሄንን ሸር ላይክ አድርጉ። መልካም ነገር ነው። ኢንሻአላህ ተዓላ አላህ በሰማነው የምንጠቀመው አላህ ያድርገን። የዛሬውን በዙ ልቋጭ ግድ ይለኛል ማለት ነው። የአላህ ሰላም እዝነት በየትኛውም ዓለም የምትኖሩ ውድ ቤተሰቦች ሰላማችሁ ይብዛ። ሰላም አለይኩም።